በሕይወት ዘመኑ ሶስት አይነት ጉዞዎችን ይጓዛል። አንዱ አይነት ጉዞ ተለምዷዊ ወይም ተፈጥሯዊ ሁሉም ሰው የሚጓዘው ጉዞ ነው። ልጅነት አለ፣ ወጣትነት አለ፣ ጎልማሳነት አለ፣ ሽምግልና አለ። በልጅነት ወይም በወጣትነት የትምህርት እድሜ ነው። ከዚያ ደግሞ ወደ ስራ፣ ትዳር፣ መውለድ፣ ማሳደግ እንደየሙያው እንደየስራ መስኩ ይወጣል ይገባል ሰው እና እንዲህ እያደረግን ከተወለደን እስከዛሬ ድረስ በጉዞ ላይ እንገኛለን። አንድም ቀን ቆም ብለን የየቀኑን የህይወት ጉዞ የተፈጥሯዊ ጉዞ ያልኩትን አሁን ያልኳቸውን ተግባራት ያካተተ ጉዞአችንን ቆም ብለን ብዙ ገምግመን አናውቅም። ግን በቃ ዝም ብለን እየተጓዝን ነው። ሰርተን መግባት፣ አብስለን መብላት፣ ተኝተን አንግተን መነሳት፣ መውጣት፣ መግባት በቃ የህይወት ግዴታ ስለሆነ ዝም ብለን ብዙ እየቀጠልን ነው። ግን የሚገርማችሁ በጉዞ ላይ ያለ ነው። በጉዞ ላይ መሆናችን የሚመሰክረው ማይሌጁ ነው። ማይሌጁ ማለት አንድ መኪና በዜሮ ማይሌጅ ይወጣል። ተነስቶ ማቅ መኪና ከሆነ ያህል ወራት በኋላ ከሆነ ያህል ዓመት በኋላ ማይሌጁ ጨምሯል አልጨምረም የሆነ ቁጥር እና ያ ማይሌጅ የመጣው ከምንድን ነው? ከጉዞ ነው። እና እንደተባለው የእናንተም ብታንሱኝም በእድሜ ግን የሆነ ያህል ቆጥሯል ማይሌጁ። ምን ላይ ስለሆነ ነው? ጉዞ ላይ። ሌላው ጉዞ ደግሞ መንፈሳዊ ጉዞ ነው። ሁላችን ጌታን ካመንበት ቀን አንስቶ እስከዛሬ ድረስ መንፈሳዊ ጉዞ እየተጓዝን ነው። ስንት ዓመት እንደሆናችሁ ራሳችሁን ታውቃላችሁ። እኔ ራሴን አውቃለሁ። እና ይህን መንፈሳዊ ጉዞ ያው በየቀኑ ብዙ እንቅስቃሴዎች አሉበት። ማለዳ ተነስተን ትንሽ ቢሆን እንጸልያለን፣ ጥቂትም ቢሆን ቃሉን እናነባለን። እየተጓዝን አሁን መሳሪያውን በኪሳችን አለ፣ በመኪናችን ውስጥ አድርገን መዝሙር እንሰማለን። እንደዚህ አይነት ደግሞ ሁላችን የሚሰበስብ ቀን ላይ የሚሰበሰብ እና ደግሞ ጸጋ እንካፈላለን፣ እንወድቃለን፣ እንነሳለን። በመንፈሳዊ ጉዟችን ወድቀን ግን ደግሞ እዛው አንቀርም፣ ተነስተን ደግሞ ጉዞ ይቀጥላል። እንደዚህ የሆነን ይኸው ተወሰነ የሆነ ዓመት በመንፈሳዊ ጉዞ ተጉዘናል እና ይቀጥላል። ሶስተኛ ጉዞ ዕለታዊ ጉዞ ማለት ይችላል። በየዕለቱ ማለትም በእግር፣ በመኪና፣ በባቡር የሆነ ነገር አድርገን ለመመለስ ከቤት ወጥተን ያው አሁን ባልኩት የመጓጓዣ ዘዴ በአንዱ እንጓዛለን። ያሰብነው ማከናወን እንመለሳለን እና ወደዚህም ዛሬ ስንመጣ እኛም ከተነሳንበት ጥቂት ኪሎ ሜትሮች እናንተ ሁላችሁ እንደየርቀቱ ተጉዘን ነው እዚህ የደረስነው አይደል? እነዚህ ጉዞዎች በየቀኑ እንጓዛለን። ተፈጥሯዊ የህይወት ጉዞ የምንለው መጀመሪያው፣ ከዛ የእምነት ጉዞ፣ ከዛ ደግሞ ዕለታዊ ጉዞ በየዕለቱ የምንጓዛቸው ጉዞዎች አሉ። እነዚህ ጉዞዎች ሶስቱም ብዙ አደጋ አለባቸው። የህይወት ጉዞ የምንለው ሰዎች በየቀኑ በዚህ ጉዞ ላይ ያሉ አደጋ ያጋጥማቸዋል። የመኪና አደጋ ወይም በሆነ አይነት ነገር ህይወታቸው ያልፋል፣ ወይም የእድሜ ልክ ወይም የተወሰነ ጊዜ ይጎዳሉ እና የእምነት ጉዞ የሚያልፉት እንደዚሁ ነው። በኃጢአት ይሁን በሰይጣን ፈተና በሆነ ነገር መንፈሳዊ ህይወታችን ይጎዳና የመንፈሳዊ ጉዞአችን የሆነ ቦታ ላይ ያቆማል እና አደጋ አለው ማለት ነው። እሱ ሰይጣን እንደምታውቁት አማኞችን በልዩ ልዩ መንገድ ይፈታተናል። ዕለታዊ ጉዞ ያላትም የራሷ ፈተና አላት እና ካሉ ፈተናዎች አንዱ ሊገጥመን ኖሮ ዛሬ እዚህ
በየቀኑ ሳናቋርጥ እየተጓዝን ግን የሚገርመኝ ምንድን ነው 50 ዓመት 60 ዓመት መኖር ባለማቋረጥ እየተጓዝን ሲነጋ ተነስተን እየተጓዝን አሁንም ሲነጋ እየተጓዝን ስንት ዓመት እንደተጓዝን ተጓዛችሁ ታውቃላችሁ። እና በእነዚህ ሁሉ ጉዞዎች ዓመታት እየጠበቀን የመራን የሆነ ቦታ ላይ ወይ ህይወት ጉዞ ባል ነው ወይ የእምነት ጉዞ ባል ነው ወይ ታይ ጉዞ ባል ነው የሆነ ቦታ ብንቀር ነው ዛሬ እዚህ ያደገኝ። ክብሩ ይስፋ። አሜን። እግዚአብሔር ይመስገን። አሜን። 2025ም 12 ወሮች 52 ሳምንቶች 365 ቀኖች ተጉዘን እኮ ነው አይደለም? እና እንዲሁ አመቱ አልቆ ሌላ ዓመት ስንቀይር ያው መለወጫ ነው፣ መደሰታችን አይቀርም። እነዚህ ጉዞዎች በእነዚህ ሁሉ ቀኖች እኮ ተጉዤ በዚህ የደረስኩት ብለን ብዙ ጊዜ ሂሳቡን አስልተን እናውቅ እና ዛሬ ብናሰላ ጥሩ ነው። እግዚአብሔር በብዙ ነገር ረድቶን ጠብቆን ነው እዚህ የደረስነው ለማለት ነው። እንኳን አደረሳችሁ ድጋሚ። እግዚአብሔር ይመስገን። አሜን። እዚህም በዚህ በምዕራቡ ዓለም የምንኖር ብዙ ጉዟችን በመኪና ወይም በተሽከርካሪ እኛ ብንነዳ ሌላ ሰው ቢነዳ በእግር አንጓዝም ማለት ነው። እዛኛው ፈጣን መጓጓዣ ዘዴ ነው እና በቆየሁበት ቤተክርስቲያን የአሜሪካ እንግዲህ ሄዳችሁ አይታችሁ ሊሆን ይችላል። ሰዎቻችሁ በቫኬሽን በምንም በተለይ እንደ ካሊፎርኒያ ነው የምኖረው። እንደ ካሊፎርኒያ ባሉ ስቴቶች ፓብሊክ ትራንስፖርት ሲስተም ብዙ አይታወቅም ከአንዳንድ ከተሞች በስተቀር። በአብዛኛው ሰው በግሉ ነው ያው የሚጓጓዘው። ለአቅመ አዳም ለአቅመ ሔዋን ሲደርስ ሰው የግድ ራሱን ማውጫ ማግቢያ መኪና የግድ ያስፈልገዋል እና ስለሆነ መንገዶች በጣም ይታበባሉ። ትራፊክ ጃም በየቀኑ በጣም ያስጨንቃል። እንደዚህ ባለው ሁኔታ ያው አደጋ ይፈጠራል አልፎ አልፎ እና ወገኖቻችን አደጋ ይፈጠርባቸውና ይደርስባቸውና በጣም ከጠባብ ያው ከሞት ጋር ፊት ለፊት ተያይተው በእግዚአብሔር ቸርነት ይድናሉ፣ ያመልጣሉ። ይሄ ብዙ ጊዜ ነው የሚሆነው። በተለይ ደግሞ እህቶች እናቶች የሆኑ ያው ትንሽ ፍርሃት ተባ ስለሚሉ ቅድም ባሉት አይነት ጭንቅንቅ ትራፊክ ብዙ ጊዜ አደጋ ይደርስባቸዋል እና ብዙ ጊዜ ያስተዋልኩት ምንድን ነው ከሆነ አይነት አደጋ እግዚአብሔር ያተርፋቸውና ወጥተው ይመሰክራሉ በጉባኤ ላይ ባለ ቦታ አብዛኛውን ጊዜ በሚድዊክ ሰርቪስ ሮድ ላይ አርብ ላይ እዚህ ባለው ፕሮግራም ብዙ ጊዜ አልፎ አልፎ እንደነገሩ ክብደት እሑድ ላይም ወጥተው በጣም ከከባድ አደጋ መትረፋቸውን ይመሰክሩልናል። እና አሁን ሞባይል በተፈጠረበት ዘመን ደግሞ ከወጡ በኋላ ከዛ ከባድ አደጋ አሰቃቂ አደጋ ከወጡ በኋላ መኪናውን ፎቶ ያነሱታል እና ቤት ጭልልት ብሎ እንዳሮጌ ጨርቅ እንዲህ ብሎ የሆነ ጥግ የሆነ ጉድጓድ ውስጥ ገብቶ እንዳለና ከዚህ ውስጥ ነው እግዚአብሔር ያወጣኝ፣ ከዚህ ውስጥ ሰው ይተርፋል ብላችሁ ታስባላችሁ ወይ ብለው በጣም እየተደነቁ ይመሰክራሉ። እና ጉባኤው ደግሞ እውነትም የነገሩን አሰቃቂነት አይቶ በእውነትም ከዚህ ውስጥ ሰው አይወጣም ነበር፣ እግዚአብሔር ረድቶት ነው ብሎ ጉባኤው በጣም ያመሰግናል። ሁላችንም እናመሰግናለን እና በጣም ይሰቀጥጣል። በቃ እኮ አሁን የተባለው በቃ ከሞት ጋር ተነካክተን የተመለሰችው ብለን በእንባ እግዚአብሔር እናመሰግናለን። ሀገር እናደርጋቸዋለን። በጣም እንደገና ሌላ ህይወት እንደተቀጠለላት ሁሉ እያሰብን በቃ ከዛ በኋላ በስስት አይነት እናያቸዋለን። ያን ሰዎች እንደዚህ ያን ነገር ያጋጥማል። እዚህ እናንተ አካባቢ ሊያጋጥም ይችላል። ብዙ መንገዱ ክፍት ስለሆነ ብዙ ስለማይኖር ምናልባት የተሻለ ይኖር ይሆናል። እኛ
ግን ለሱ ነው እየቀኑ ማለት እንደው ማጋነን አይሆን እንጂ ማህበረ ምዕመናኑ ስፋት ብዙ ህዝብ ባለበት ቤተክርስቲያን እንደሱ አይነት ያጋጥማል በየቀኑ እና የኔ ምንድነው ለየት ያለ የሚሰማኝ ነገር እንደዛ ካመሰገኑ በኋላ ድል ሳገኝ ከወጣበት መድረክ ለየት ያለ እይታ ይኖረን እላለሁ። እሱን አሁን ለእናንተ ላቀርብ ፈልጌ ለየት ያለው እይታ ምንድን ነው? አሁን እህታችን ወይም ወንድማችን የመኪናው የደረሰው አደጋ በፎቶ አይተናል እና ድንቅ ነው። አንዳንዶቹ ትንሽ የሆነች ነገር ተለጥፈው አንዳንዶቹ ምንም ሳይሆን እና በጣም ድንቅ ነው። በእርግጥም እግዚአብሔር ታምር የሰራው ከእንዲህ አይነት በጣም አሰቃቂ ከሆነ አደጋ ሰው በህይወት ይወጣል ተብሎ ከማይታሰብበት ያወጣው ወይም ያወጣት በትክክል እግዚአብሔር ነው። እንደገና እግዚአብሔር እናመስግን። በእውነት እላለሁ እናመሰግናለን። በልታ ጭብጨባ በጣም እናመሰግናለን። ግን ደግሞ ሌላ ገጽ እኛ በዚህ ልክ እየተደነቅን የተገረምን በእንባ ጭምር እግዚአብሔርን ማመስገን ያለብን እንደዚህ አይነት ከባድ አደጋ ገጥሞን ከዚህ አደጋ በሞትና በህይወት መካከል ካለንበት ስንወጣ ስንድን ብቻ ነው ወይ እግዚአብሔርን ማመስገን ያለብን? አሁን እኮ አነሰ በዛ መኪናው ከጥቅም ውጭ ሆኗል። በዚህ ሰው ላይ ደግሞ ትንሽ ጭረትም ይሁን ትከሻም ይሁን የስፓይናል ኮርድም ይሁን ቆይተው የሚገለጡ ነገሮች ደግሞ ይኖራሉ እንደምታውቁት። ሌላው ቢቀር ግን ድንጋጤው ራሱ ትራውማው ለብዙ ጊዜ እንቅልፍ ይከለክላል እና መዳኗን ብቻ መትረፏን ብቻ አይደለም ማሰብ ያለብን። የሆነ ነገር እኮ ተቀናንሶ ሌላ ነው የሰው ያላችሁ መኪናውም ቶታል ሆኖ ከዚህ በኋላ ተጠግኖ ስራ ላይ ውሉ። እንደዚህ አይነት አደጋ ሲፈጠር ደግሞ የእናንተን አላውቅም እንጂ እኛ አካባቢ ኢንሹራንስ ወትሮ ከሚከፈል በላይ ከፍ ይላል እና ኢንሹራንሷን ከፍ ብሎ ድንጋጤ ውስጥ ሆኖ ትንሽም ተጫጭሮ መኪናውን አታ ነው እኮ የተረፈችው። እኛ ይሄ ሁሉ ሳይደርስብን በሰላም እዚህ የደረስነው በዚህ ልክ እየተደነቀን እግዚአብሔር እንድናመሰግን እግዚአብሔር እየወሰደ እያጋጨ ቢመልሰን ይሻላል። እየተጋጨን መኪናው ተጨማዶ እኛም ሞትን ፊት ለፊት አይተን መመለስ አለብን። በዚህ ልክ እግዚአብሔር ለማመስገን አናስተውልም እንጂ አይ ቲንክ የምንፈልገው እሱ ነው። የምንፈልገው እሱ ነው። በጣም እንደውም አንዳንዶች ከቤተ ክርስቲያን ከቀሩ ከብዙ ቀን በኋላ በዚህ በአደጋው ምክንያት ነው የሚመጡት። እንግዲህ ቸርችም እንድናዘወትር እግዚአብሔር እያላተመ ቢመለስተን ጥሩ ነው። እናንተ ምን ትላላችሁ? እንደሱ ያለ ጥሩ ነው። ትንሽ የሆነ ነገራችን ጫር ብሎ ጥርሳችን ተሰብሮ ወይ ከጀርባ ወይ ከጎን አጥንታችን አንዱ እና ንብረታችንም አጥተን ከዛው ስንተርፍ እየተደነቅን አቤት እግዚአብሔር ተመልከቱ ከዚህ ውስጥ እንዴት እንዳተረፈኝ አመስግኑልኝ እንላለን። ስለዚህ እግዚአብሔር ብዙ ምስጋና ለማግኘት በቃ ሁሉንም በየተራ እየወሰድን እያደረገ ቢመልስ ይሻላል ወይስ በጤና እናመስግን? በጤና እናመስግን። ለመሆኑ ላለው በዚህ እንዲህ አይነት ነገር ሲያጋጥም አንድ ሰው ነው አሁን ከዚህ በዚህ አደጋ ታፍሮ የቀረን ሁላችንም እኮ ዛሬ በሰላም ነው ምንም ሳንሆን ነው ሲደርስ። እስቲ ስለ ራሳችን እናመስግን። ስለሱ ወይ ስለሷ ብቻ ለመሆኑ ስናሽከረክር መኪና ከኋላችን ቢከተልን
በጎናችን የሚነዳ ከፊት ጤነኛ ይሁን በሽተኛ ይሁን የቃመ ይሁን ያጨሰ ይሁን እናውቃለን? አናውቅም። የአንዱንም ሰውዬ ሰርተፍኬት ላይ የጤና ማረጋገጫ ግን አገር ሰላም ብለን እናሽከረክራለን። ባቡርም አውቶቡስም ከሆነ ትኬት ከፍለን እንገባለን። ሰውየው እስቲ ቆይ መጀመሪያ የሾፌሩን ጤንነት ማረጋገጫ ያንን አውሮፕላንም ስንሳፈር ውድ ትኬት ገዝተን መውጣታችንን እንጂ የምናየው ፓይለቱ ጤነኛ ብለን ጠይቀን አናውቅም። እና እያንዳንዱ ቀን የምንኖረው በሪስክ ነው፣ በአደጋ ውስጥ ነው የምንኖረው ማለት ነው። እና ያለፉት 50 ዓመታት ወይ 60 ዓመት እንደሚያችሁ 40 ዓመት 30 ዓመት እያንዳንዱን ቀን የኖርነው በሪስክ ነው፣ በአስፈሪ አደጋ ውስጥ እያለፈ ያለም ደግሞ ጤና ካጣች ቆይቷል። ብዙ ክፉ ነገር ያለባት ክፉ የሚገዛት አለች። በዚህ ሁሉ ሁኔታ ውስጥ ነው እንግዲህ ትናንትና እንዳከበርነው አንድ ዓመት ሸኝተን ሌላ ዓመት ዛሬ ተቀብለን ይህን የተሰጠን ተጨማሪ አዲስ ቀን በሰላም ውለን እኔም ካልነበርኩበት ተጉዤ እናንተም ካላችሁበት በተቀጣጠልንበት ቀን ሳንጎድል በዚህ ስለተገኘ ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር አምላክ ክብር ይሁን። አሜን። እና በዛ ልክ እግዚአብሔር ያሰበኝ በየቀን እናመሰግን እንዲሁ በሃይማኖት መንፈስ ሳይሆን በመረዳት እንደዚህ ሂሳባችንን በማስላት ዛሬ እኮ ስጓዝ የሾፌር ጤንነት አልጠየቁ ስነዳ ከፊት ከኋላ ማን እንደሚከተል እንደሚቀድም አላውቅም። እና ይህ ሁሉ ባለበትና በተለይ እኛ ደግሞ አማኞች መጽሐፍ ቅዱስ ሲናገር ይፈልጓችኋል ግን ለመልካም አይደለም፣ በውጭ ሊያስቀሯችሁ ይፈልጓችኋል እና ኖ ወንደር እንዳንዴ ድሮ እኮ ዓለማዊ ሆኜ ሁሉ ችግር አላውቅም ነበር፣ ገንዘቡን ብዙ እኔ ነበር ለመጠጣት ለማጨስ እንኳን ያላጣሁት ገንዘብ አሁን ሁሉን ነገር ስተው ግን ይላሉ አንዳንድ ሰዎች ገንዘብ ማጣትና ማጠብ አይደለም ማየት እንድትኖሩ እኮ አይፈለግም። ዋንስ ጌታን ተከተላችሁ አይደለም በምድር ላይ እንድትኖሩ የማይፈልግ ጠላት አለባችሁ እና ስለ ገንዘብ እጥረት ስለሆነ ነገራችን መጓደል አይደለም መኖሬ ራሱ ሰይጣን በሚገዛው ዓለም ፈንጂ በነሰነሰበት መሬት ላይ የተራመድኩ መኖሬ ራሱ ድንቅ ነው። እግዚአብሔር ቢጠብቀኝ ነው እያልን መደነቅ ነው ያለብን እንጂ ይሄ ጎደለ ያጎደለ እንዴት ክርስቲያን ሆኜ ማለት አይገባም። መኖሬ ራሱ ተአምር ነው እያልን እግዚአብሔርን ማመስገን አለብን። እንዴት እይታ ነው ያለኝ በየቀኑ ብላችሁ ስትገቡ ሶፋ ላይ ቁጭ ብላችሁም ቢሆን በጉልበታችሁ ተንበርክካችሁም ቢሆን ያቅታችሁ እንኳን አልጋችሁ ላይ ተኝታችሁ ከስራ ወስዳችሁ በፊት ወይ ጉድ ዛሬ የሄድኩበት መንገድ፣ ገበያው፣ ስራው ቦታ፣ ቸርቹም፣ ዘመድ ጥየቃውም ምንም ብቻ ሄዳችሁበት አስቡና ይገርም። እነዚህ መንገዶች መንገድ ጠራጊ ሴኩሪቲ ያላለም ትልቅ ሰዎች ሀገር መሪዎች ከፊት ፊት ሄዶ የሚያጸዳ እነሱ የሄደልኝ አምላኬ የላከልኝ መልአኩ ኖሮ ነው እንጂ ዛሬ ቆይ አልኩበት የሄድኩበት ብዙ ነው። የሁሉ አልፎ ነው በሰላም ቤት የገባሁት እና አመሰግናለሁ። አሜን ማለት በየቀኑ ያስፈልጋል። እናም ላለፉት አያሌ ዓመታት እናንተ ምንም የጠበቀ አምላክ ለዘላለም የተባረከ ይሁን። አሜን። ይህን እያሰበን እስኪ